አንድ ሰው አንድን ሴት ይወዳታል የሚባለው ያችን ሴት እንደሚወዳት እንደሚያከብራት የሚያረጋግጠው በተግባር ነው። ከተግባሮች ውስጥ በአንዱ በምኑ ነው? የሷን ቤተሰብ በማክበር ነው። የሷን ቤተሰብ መርዳት ላይ ተጠበቅበት ይችላል፣ የሱን እርዳታም ላይ ፈልጉ ይችላል። ነገር ግን እንደ ቤተሰብ ባሉበት ቦታ ማክበር ደግሞ በጣም ትልቅና በጣም ወሳኝ ነገር። አንድ ሴትም እንደዛው አንድ ወንድም እንደዛው የሆነ ሰው እንደወደዳት የሆነን ሰው እንደወደደችው የምታውቀው የሱን ቤተሰቦች አስቸጋሪ ሰዎችም ይሆኑ በጣም ተቆጪም ይሁን በጣም ተናጋሪም ይሁን። እንግዲህ ሰው እንደውም እኮ በነገራችን ላይ ከኢትዮጵያ አይደለም አንዳንድ ጊዜ ከሶማሌ ላይ ያገባ ይችላል። አንዳንድ ሰው ከሀገር በጣም ርቆ ከአሜሪካ የውጭ ሀገር ዜጋ ሊያገባ ይችላል። ለምን? የዛን ማህበረሰብ ባህል ወደ ራሳቸው ባህል ማምጣት ስለሚፈልጉ፣ ዘመድ ማብዛት ስለሚፈልጉ። የውጭ ሀገር ዘመድ አላት እኮ ባለስልጣን ዘመድ አላት ባለሀብት ዘመድ አላት ለመባል የሆነ ብሔር ከሆነ ብሔር ጋር ይጋባል። የሆነ ጠረፍ ላይ ያለ ሰው ከሆነ ጠረፍ ጋር ሰው ይጋባል። ሁለት የተጣሉ ጎሳዎች እኮ ሲታረቁ ከዛ ጎሳ ያለች አንድ ሴት ትመጣና ከዚህ ጎሳ ያለውን አንድ ወንድ ታገባለች። ለምን? ከዛ በኋላ ዘመድ ስለሚሆኑ አማች ስለሚሆኑ አንዱን ከአንዱ ጋር የሚሄድ ዘመድ ለመሆኑ። ነገር ግን ሁለቱ ቤተሰብ የማይዋደዱ ከሆነ እሷ የሱን ቤተሰብ ማትወድ እሱ የሷን ቤተሰብ የማይወዱ ከሆነ ያ ቤተሰባዊ ነገሩ ቀረ ማለት ነው። ማን ይመጣል? እሱና እሷ ብቻ። በሁለቱም በኩል ደግሞ ሁለቱም አይሄዱ። በሷ ቤተሰብ በኩል ያሉት ይመጣሉ፣ በሱ በኩል ይቀራሉ። ወይ በሱ በኩል ያሉ ይመጣሉ፣ በሷ በኩል ይቀራሉ። ያ ደግሞ በጣም የሚያጣላ የሚያጨቃጨቅ ነገር። ሰው ሰራሽ በሆኑ የፀጉር ምርቶች ውስጥ ለካንሰር ህመም የሚያጋልጡ ኬሚካሎች እንደሚገኙ ተገለጸ። ኮንሱመር ሪፖርትስ ባወጣው ጥናት ሰው ሰራሽ ፀጉር ምርቶች በውስጣቸው ካንሰር አምጪ ከሆኑ ንጥረ ነገሮች መካከል አንዱ የሆነው ሊድ በውስጡ እንደሚገኝ አስታውቋል። አዲስ ኪዳን ሽፈራው ተጨማሪ አላት። ህፃናትን ጨምሮ ስፍር ቁጥር በሌላቸው ሰዎች በብዛት ተጠቃሚነት ያላቸው ሰው ሰራሽ የፀጉር ምርቶች ላይ 100% ካንሰር አምጪ የሆኑ ንጥረ ነገሮችን ማግኘቱን ኮንሱመር ሪፖርትስ የተሰኘ መሰረቱን በአሜሪካ ያደረገ አንድ የጥናት ተቋም ይፋ አድርጓል። በ10 ታዋቂ ሲንቴቲክ ሹሩባ መስሪያ ሰው ሰራሽ ምርቶች ላይ በተካሄደው ምርመራ 3 ውስጥ የቤንዚንና ካርሲጆኒክ ንጥረ ነገሮች መገኘታቸውን የተገለጸው የምርት ደህንነት ባለሙያው ጄምስ ሮጀርስ በእነዚህ ሲንቴቲክ ሰው ሰራሽ የፀጉር ምርቶች ውስጥ 90% ካንሰር አምጪ የሆነው ሊድ ንጥረ ነገር እንደተገኘባቸው ተናግሯል። የአርቲፊሻል ፀጉር ሙቅ ውሃ ውስጥ ሲነከር ቮላታይል ኦርጋኒክ ውህዶች እንደሚለቅ ነው የተገለጸው። በተለያዩ የፀጉር ምርቶች የሚታወቀው ካኒካሉን ለኤንቢሲ ኒውስ አስተያየት ለመስጠት ለቀረበለት ጥያቄ ፈቃደኛ አለመሆኑ ተገልጿል። ነገር ግን ኮንሱመር ሪፖርትስ ካኒካሉን በተለያዩ የፀጉር ምርቶች ውስጥ ጥቅም ላይ የሚውሉትን የኬሚካሉን ፋይበሮችን ያመርታል ሲል አስታውቋል። የWRAL ዘጋቢው ዴስቲን ፓተርሰን በአልበርት አንስታይን የሕክምና ኮሌጅ ተማሪ ከሆነችው ክሪስታል ቶማስ ጋር ባደረገው ቆይታ ቶማስ ከ2 ዓመት ገደማ በፊት ለመጀመሪያ ጊዜ በሰው ሰራሽ የፀጉር ሹሩባ ለመሰራት ወሰንኩ። በዚያ ምሽት ጉሮሬ እየተጣበቀና ለመተንፈስ አስቸጋሪ እንደሆነ ተረዳው። እናም በአንድ ወቅት በጣም መጥፎ ከመሆኑ የተነሳ በእኩለ ሌሊት ተነስቼ ፀጉሬን ብዙ ጊዜ ታጠብ ነበር ብላለች። በዚህ ተነሳስታም ጥናት ለማድረግ እንደወሰነች ተናግራለች። ከዓመታት በፊት የWRAL መርማሪዎች ከፀጉር ማፍታቻዎች ወይም ሄር ሪላክሰርስ ጋር በተገናኘ የክስ ሪፖርት አውጥቶ እንደነበር ይታወሳል። ሬቤሉን እና ሮሪያል በሚባሉ ምርቶች ላይ ሲሆን ካንሰርን የሚያመጡ ኬሚካሎች እንዳለባቸውም ተጠቅሷል። ልክ እንደ ፎሮፎር፣ የመተንፈስ ችግርና የፀጉር ማሳከክ ያለ ምልክቶችን ችላ ማለት እንደማይገባ ባለሙያዎች መክረዋል። ይህንን ችግር ለመፍታት የተፈጥሮ ፀጉርን ወይም ሂውማን ሄር መጠቀም የቱንም ያህል ዋጋው ቢጨምርም ከሰው ሰራሽ ፀጉር የሚወጣውን ጉዳት ሊቀንስ እንደሚችል ተጠቁሟል። አንድ ሴቶች እህቶቻችን የማይሆን ቪዲዮ ለፍቅረኛቸው ይልኩና ያንን እለቃለሁ ሲላቸው ሄደው ራሳቸውን ያጠፉ በስለ ህይወት ፕሮግራማችን ላይ ተመልክተናል። አንቺ ያለሽ ሰውነት የተለየ ነው። አንቺ ያደረግሽው ነገር በምድር ላይ ያልተደረገ ነገር ነው። አንተ የሚያስፈራሩህ ነገር የተለየ ነገር ነው። ኖ ምንም የሚያስፈራ ነገር የለም። በምድር ላይ አዲስ ነገር የለም። ጥፋት ነው። አዎ ጥፋት ነው። የምናጠፋው ሰው ስለሆንን ነው። ጉድሽን አወጣለሁ፣ ጉድህን አወጣለሁ፣ እንዲያረግሻለሁ አርገው ነው ማለት ያለብን። ከዛ በኋላስ ሌላ ሰው ላይ ሊያስበው እስከማይችል ድረስ ህግ ፊት አቁመን የመጨረሻውን ቅጣት ማስቀጣት ነው ያለብን። አንዳንድ ሰዎች አላችሁ በውጭ ሀገር እየኖራችሁ ሴቶች እህቶቻችንን እንዲህ አይነት ቪዲዮ ይዣለሁ እንዲህ አደርግሻለሁ እያላችሁ የምታስፈራሩ እንኳን እዚህ ሀገር አልኖራችሁ ለምን ቅጣቱ ይቀልላችሁ ነበር። ያላችሁበት ሀገር ደግመህ የውጭውን ብርሃን እስከማታይ ድረስ የሚያስፈርድ ፍርድ ይፈረድብሃል። የዋህ እህቶቻችን እባክህ እያሉ ይለምናሉ አይደል እንዴ? እስከዛሬ ድረስ እንደዛ ብለዋቸዋል። ኑኛ ጋር እንደዛ እያሉ የሚያስፈራሯችሁ ካሉ ጠበቃ እናገናኛቸዋለን። መፈጠሩን እስከሚጠላ እናቱ ሆድ እስከሚገባ ድረስ የሚያደርግ ህግ ነው። ከዚች አየር መንገድ ወጣ ብለን አውሮፓና አሜሪካ በተለይ ያገኙታል። ጉዳቸው ነው የሚፈላው። እናቱ ሆድ ገብቶ እስከሚደበቅ ድረስ ከዛ በኋላ ያገኛታል። ወረቀት የሌላቸው እንደዚህ የሚያደርጉ ሰዎች አሉ። የመኖሪያ ፍቃድ የሌላቸው። ቅጣትህን ጨርሰህ ማረሚያ ቤት ገብተህ ቅጣትህን ከጨረስክ በኋላ ነው ወደ ሀገርህ የምትመጣው ዲፖርት የምትደረገው እንጂ ቀጥታ አምጥቶ ወንጀለኛ ዲፖርት የሚያደርግ ህግ የለም። በአንድ ሀገር ውስጥ ሆኖ ሴትን ልጅ የራቁት ቪዲዮና የራቁት ምስል ይዞ አስፈራርቶ የተገኘ ግለሰብ ማለት መጀመሪያ ያለበት ሀገር ቅጣቱን ይጨርሳል። ከዛ በኋላ እንደ ሀገሩ ህግ ነው የሚቀጥለው። ህይወቱ ምን ይሆናል? አብዛኛውን ጊዜ ግን አይወጡም፣
ይሄ በጣም ትልቅ ወንጀል ነው። ሴቶች እህቶቻችን አታልቅሱ። እራሳቸው በራሳቸው ላይ ፈርደው ነው እንዲህ የሚያደርጉት። አንድ ቃል አንድ ነገር እንደዚህ አይነት ነገር የተናገራትን ሴት ወይንም ደግሞ አንድ ነገር እንደዚህ እያደረገ ያስፈራራ ወንድ ማለት አንገቱ ላይ ገመድ ያስገባ ነው። ጉድህ ነው። ይህ በዚህ ዘመን ሴት ልጆቻችን ወጣቶቹ ራሳቸውን እንዳይገነቡ እንዲህ አይነት እንቅፋት የሆነ ሰው ወጥተው እንዳይሰሩ ወጣትነታቸውን የመማሪያና የመስሪያ ዘመናቸውን ይሄን ቪዲዮ አወጣለሁ ይሄን ምስል አወጣለሁ ብሎ የሚያስፈራሯቸውን ተባብረን ወደ ህግ አቅርበን ከማረሚያ ቤት እንዳይወጣ ማድረግ የኛ ኃላፊነት ነው። እያንዳንዳችን ኃላፊነት አለብን። ከዛ በተጨማሪ ደግሞ ሴቶች እህቶቻችን አወጣለሁ አለሽ ያውጣ። ያንቺ የተለየ ነገር የለውም። በምድር ላይ ሰው ያላረገውን ነገር አይደለም ያደረግሽው። ማድረግ አልነበረብሽም፣ ግን ሆነ ነው። ከዚህ ውጭ ግን ሴቶች እህቶቻችን ይሄንን ፕሮግራም እየተመለከታችሁ ያላችሁ በየትኛውም መንገድ በፈለጋችሁት ሁኔታ አንድ ሰው ከአገር ውስጥም ይሁን ከአገር ውጪ እንዲህ አይነት ማስፈራሪያ የሚያደርስባችሁ ሰው በነፃ ጠበቃ እንሰጣችኋለን። በነፃ ጠበቃ እናገናኛችኋለን። ያለበት ቦታ ላይ ሆኖ ቅጣቱ እንዲቀበል ማለት ነው። ብዙ ጊዜ ውጭ ሀገር ሲሆኑ የማይገኙ ይመስላቸዋል። እዛ ይብሳል። እዛ ነው ጉድህ የሚፈላ። እዛ ነው የምትገረፈው። እዛ ነው አንተ የታጠቅከው ሱሪ እስከሚወልቅ ድረስ መከራህን የምትበላ ወንድነትህን የምታጣው እንጂ አገር ውስጥማ ፍርዱ ቀለል ሊል ይችላል። አገር ውስጥም ቢሆን ለነዛ አይነት እህቶቻችን ፋይት እናደርጋለን። ይሄ የግል ኃላፊነታችን ነው። እዚህ ላይ ወንዶችም ሴቶችም ልብ ማለት መቻል አለብን። ይሄ የወንድና የሴት ጾታ ተመርጦ ፋይት የምናደርግበት ኢሹ አይደለም። ምክንያቱም በርካታ አባቶች፣ በርካታ ወንድሞቻችን እህታቸው ለፍተው ያሳደጓት ልጃቸው በእንደነዚህ አይነት ነገር ተጠቂ ሆነው ሴቶቹ ህፃናቶቹ ራሳቸውን አጥፍተው አንገታቸውን ሰብረዋል። ማን ወንድ እህቱ እንድትደረግ ይፈልጋል? ማን ወንድ መልካም ወንድሞቻችን ልጆቻቸው እንዲደረጉ አይፈልጉም? ይሄ እዚህ አይነት ኢሹ ላይ እጅ ለእጅ ተያይዘን ነው ፋይት ማድረግ ያለብን። ይሄ ቀላል ነገር አይደለም። እንዴት እንደሚያሳዝኑ ልጆቹ አንገታቸውን ደፍተው ሞራላቸውን አጥተው በቀን በቀን እየተጨነቁ ራሳቸውን ሊያጠፉ። ይሄ በዚህኛው ክፍለ ዘመን የለም። ሌባ በሉት እንዲህ የሚላችሁን ሰው እንዲህ አይነት ነገር አለሽ እኔ ጋርና እንደዚህ ያደርግሻለሁ ካለሽ ያለሽበት ፖሊስ ጣቢያ ጋር ካልተቀበሉሽ ነይ ወደኛ፣ እኛ ወደ ህግ እናገናኝሻለን። ነይ ወደኛ፣ እኛ አሪፍ ጠበቃ ቀጥረን ይሄንን ግለሰብ ዋጋውን እናሰጠዋለን። እንዲህ የሚባል ነገር የለም። በዚህኛው ክፍለ ዘመን ሴት ልጆቻችን ሴት እህቶቻችን በእንዲህ አይነት ነገር አያለቅሱ። ይሄ ቆራጥ አቋም የሚያዝ ነገር ነው። እንደዚህ አደርጋለሁ የሚልን ወንድ ደጋረገ አርገው ብለሽ ነው እንጂ መንገር ያለብሽ እንዳትለምኝ። ዓላማውና የእሱ ፍላጎት አንድ ነገር ነው። ምንድነው? አስፈራርቶሽ በረከትሽን፣ ቀንሽን፣ እድሜሽን፣ ያለሽን ነገር ተማሪ ኮንሽ ትምህርትሽን እንድታቆሚ፣ ሰራተኛ ኮንሽ ስራሽን እንድታቆሚ ነው። እዚህ ጋር መደራደር የሚባል ነገር የለም። ደግበሽ እንደዚህ ብላ ያስፈራራሽን ሰው ስልኩን እንዳታነሺ፣ ቀጥታ ማስረጃሽን ያዥና አጠገብሽ ላለ ፖሊስ ጣቢያ ሂጂ። የቻልሽውን ያህል ፋይት አርጊ። ካቃተሽ ግን ወደኛ ነው። እኛ ወደ ህግ የምትሄጅበትን ፍትህ የምታገኝበትን መንገድ እንሰጥሻለን። አገር ውስጥ የሚሆን ውጭ ሀገር ያላችሁበት ሀገር ከህግ ባለሙያ ጋር እናገናኛቸዋለን። ይሄ የእያንዳንዳችን እያስደሰተን የምናደርገው ነገር ነው። እንደነዚህ አይነት ሰዎች እጃቸውን ማግኘት አይደለም ወይም መቀጣት ብቻ አይደለም ያለባቸው፣ መልሰው ይሄንን ነገር እንዳያስቡት የሚያደርጋቸው ቦታ ነው መቀመጥ ያለባቸው።